ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ ፍቅር ነው። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ሰሞኑን የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። ሰላም እንደምን ቆይታችኋል? ውድ የመስኮት ዩቲዩብ ቻናል ቤተሰቦች፣ በዛሬው ቆይታችንም እንደተለመደው የሰሞኑን የማህበራዊ ሚዲያ አነጋጋሪ ጉዳዮችም እንዳስስ ይሆናል። በዋናነትም ሰሞኑን እንግዲህ አዶናይ አርባ ምንጭ ላይ በነበረው ቆይታ አንድ ህፃን ልጅ እጁን ሲስም ታይቷልና በዚህ ጉዳይ ላይ አዶናይም ቪዲዮ ሰርቶ ይሄንን ህፃን ልጅ ላገናኘኝ ብዙ ነገር ላረግለት ፈልጋለሁ የሚል ነገር አመልክቶ ነበር እና ህፃኑ ልጅም ተገኝቷል። አንዳንድ በሱ ዙሪያም የተሰሩ ቪዲዮዎች አሉ፣ እነሱንም እንመለከታለን። በተጨማሪም ደግሞ ከሰሞኑ አነጋጋሪ የነበሩት ጉዳዮች የበረከት ሊስትሮና የሜሪ ቦንዳ ጉዳይ ከህግ አንጻር እንዴት ይታያል የሚለውን ጉዳይ የህግ ባለሙያ በደንብ ተመልክተው በጉዳዩ ላይ አስተያየት ሰጥተውበታል። እሱንም ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝናችሁ በመስኮታችን ወቅታዊ ጉዳዮችን ልናሳያችሁ ተዘጋጅተናልና አብራችሁን ቆዩ። ዛሬ እኔ ምንም ቃላት አልደረድርም። ባይሆን እናንተ በእኔ ምትክ ትሆኑና ለዚህ ህፃን፣ ለዚህ ድርጊቱ፣ ለዚህ ንጹህ ፍቅሩ ይመጥናል የምትሉትን ማንኛውም መልእክት ኮሜንት ታደርጋላችሁ። በነገራችን ላይ አዶናይም በዛ ግርግር ውስጥ ይሄን ህፃን አላስተዋልኩትም ነበር፣ ባይሆን አሁን አገናኙኝና የሚወደውን ነገር ልገዛለት እፈልጋለሁ ሲል ነበር። ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። የልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይም አይቶኛ ቃል ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ ልትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ልጅ ሆነ የሚወደው ነገር ልገዛለት ፈልጋለሁ። አዶናይ እንግዲህ እንደምትለው እና ልጁን ነው አግኝተናል እና አንተ እንዳልከን መሰረት ያው ቦታው ላይ ተገኝተናል። ኖክሳይት በሚገኘው ሜዳው አካባቢ ያው ልጁን አግኝተን ያለነው እና በአንዳንድ ነገር ከበር ብታደርግለት በጣም ደስ ይለኛል። ይሄ ቪዲዮ አዶናይ ጋር እንዲደርስ ደግሞ ጋይስ ኮፒ ሊንክ ያደርጋችሁ ብታግዙልን በጣም ደስ ይለኛል። ሲፈልገው የነበረውን ልጅ አግኝተነዋል ከነ ቤተሰቦቹ። ቪዲዮን እስከ መጨረሻው እዩት። ደህና ነህ? አስታወስከኝ? ማን ነኝ እኔ? ጽዮን አውቀኸኛል? የት ነው የምታውቀኝ? ስፖርት ቤት ታውቀኛለህ? ከኔ ጋር ትሰራ ነበር አይደለ? አዎ። እሺ፣ ሰላም ነው ፋዘር? እግዚአብሔር ይመስገን። አባቱ ነህ አይደለ? አዎ ነኝ። አባቱ። እሺ፣ ደስ የሚል አጋጣሚ ነው። ባለፈው አዶናይ እዚህ አርባ ምንጭ መጥቶ ነበርና ያው ደስ የሚል ነገር ነው። እንደ ሀገርም እኛ የሚሰማ ነው። አሪፍ እድልም ነው ለዚህ ልጅ። እዚህ ኖክሳይት ጋር ማለት ነው ኳስ ሜዳዋ ጋር አዶናይ መጥቶ ይሄ ልጅ እጁን ሲስም ይገኛልና ምንም ማያውቅም ህፃን ልጅ ነው። በእርግጥ ምን አይቶት ይሁን አውቆት ይሁን አይታወቅም፣ ግን ነገር ግን እጁን ሲስም የተገኘ እና ንጹህ ልብ እንዳለው ስላሳየ እንደ ሀገርም እኛም ደስ ብሎናል። በዚህ አጋጣሚ ምንድነው መሆን የሚፈልገው ማድረግ የሚፈልገውን ነገር ላደርግ እፈልጋለሁ ብሎኛል። አዶናይ ብሏል። ለሁሉም ሰፖርት ማድረግ እፈልጋለሁ ይሄን ልጅም ብሏል። እኛም በዛው ልክ ነው ወደ አንተ ትክክለኛ መረጃን ይዘን እንምጣ ብለን ነው ወደ አባት ጋር ወደ ቤተሰብ ጋር መምጣት ይቀድማልና መረጃን ይሄ ልጅ መንገድ ላይ አግኝቶ ጸጥ ብሎ ቪዲዮ ከመስራት እናትና አባት ጋር መጥቶ የተሻለ ቪዲዮ ትክክለኛ ያለውን ውሳኔ ያለውን ነገር ማወቅ ይሻላል በሚለው ነው ቤተሰብ ጋር የመጣሁትና በዚህ አጋጣሚ ምን ያስፈልገዋል ስላለ ቢያንስ የሚያስፈልገውን ነገርና አንዳንድ ነገር እናንተም ስለራሳችሁ እንድታወሩ ፈልጋለሁ። አዎ እሺ፣ ደስ ይለኛል። ስሜ ጸጋዬ ኢሳያስ ይባላል። ይሄን ልጅ ያው ስናሳድጉ ትንሽ ብዙ ውጣ ውረድ አለ። በዛ ችግር ውስጥ ታላቅ ልጅ ነው እያሳደግኩ እያስተማርኩ ትንሽ በዚህ ስራ በቀን ስራ ምናምን ነው የሚያስተዳድረው እና በቀን ስራ ቀን ሰርቼ ለፍቼ ምን ሆኜ ነው የሚያሳድገው። ያው በርግጥ የምታየው ቤት ኪራይ ላይ ነው እና ቤት ኪራይም አንዳንዴ ሲቸገር
አቅጣጫውን እየቀየርኩ ነው። አቅጣጫውን እየቀየርኩ ደግሞ ለሱ ጋር ለማገናኘት ሊሆን ይችላል። እኔ በፊት 03 የሚባልበት ቦታ አካባቢ ነው የምኖረው። አሁን እዛ ቤት ኪራይ ምናምን ሲቸገር ወደዚህ መጣው። በዚህ አጋጣሚ ደግሞ እሱ ከሱ ጋር ከተገናኘ የጥሩ እድል ሊሆን ይችላል። ግን እሱ ያደገ ያለው አደጋግ እንደ ሌላ ልጅ እንከብክቡ አይደለም እና ፍቅር የሆነ ልጅ ነው። ለሰው ፍቅር ይሰጣል። ለሰው በጣም ፍቅር አለ። በተለይ ለትልቅ ሰው ታዋቂ ሰው ብቻ አይደለም። የነቢጦችን ቢያገኝ ሲጠይቅ ስለ ማርያም ስትል ስለ ማርያም ማለት እኮ ብር ሲጠኝ ማለት እኮ ነው። ካለ ሲጠኝ የለም እንደላንተ ብሎ ኪሱን ፈትሾ የሚሰጥ ልጅ ነው እና ደስ ይለኛል። እሱ ደግሞ እንደዛ ማለቱም በጣም ደስ ብሎኛል። አመሰግናለሁ። ከነ በላይ ለሱ እግዚአብሔር ይክፈል። ምን ቢያደርግለት ደስ ይላችኋል? እናንተም እሱንም ጠይቀዋለሁ። ምን ቢደረግለት ደስ ይለዋል? እኔ ቤት ኪራይ አዙሬ ነው የሚያሳድገው። አሁን ከዚህ ወደዛ ውጣ ካለ ነገ ከዱንከኑ ጎዲያ ደግሞ ሌላ ቤት ግማሹ በቀበለም ያስወጣል ግማሹ እና እሱ ደግሞ ለሌላው ሌላ ጥሩ አሪያ እንዲሆን ምኞት አለኝ። እሺ ያው እንደሰማችሁት ነው የአባትየውን እንትን ፍላጎት ሰምተናል። ማረፊያ ነው የተቸገረው። ያው የሰራው የቀን ገቢው ላይበቃው ይችላል፣ የዕለት ቁርሻ ላይሆን ይችላል እና የአባትየው ፍላጎት ነው አሁን የሰማነው። አሁን ደግሞ የልጅየውን ፍላጎት እንሰማለን። ባባዬ ምን ቢሆን ደስ ይልሃል? አዶናይ ምን ቢያደርግልህ ደስ ይልሃል? አባትና ለእናቴ ስራ እንዳይሰጥ ጥሩ ደረጃ እንደሚደርስ ቤት ቢሰጣ ደስ ይለኛል። ታወቀው እዚህ ቦታ ላይ ነው ይሄ ልጅ ሲስም የተገኘው። ከኔ ይልቅ ቤተሰብ ያለውን ነገር ያውራ እና ልጁም ህፃኑም ልጅ ያውራ ነው የምለው። እስቲ ቤተሰብ አንዳንድ ነገር በሉት አውሩት። ይሄ ልጅ ሲጀመር ፍቅር የሆነ ልጅ ነው። ማንኛው ሰው እንደ ፍቅሩ ይጠጋል፣ ለማንኛው ሰው ቦታ ይሰጣል። ግን ያሳደግኳለው ዞሬ ቤት ኪራይ ላይ ወደዚህ ወደ ጆኝ ያሳደግኩ ነው እና ከዚህም የሆንኩ ያሳደግኩ ነው። ቢሆንም እንደዛ የተመቻቸው ነገር የተመቻቸው ቦታ የተመቻቸው መጫወቻ ምናምን የለም። ያው ቤት ኪራይ ላይ ያለው ሰው እዚህ ሀገር ላይ ምን ያህል እንደሆነ ታውቃላችሁ። ቤታቸውም አይታቸው ይሆናል እና እዛ ጋር ተጠበም ተቸግረን ነው እንትን የምለው። ለሱ የሚያስፈልግ ነገር እሱ አደርጋለሁ ያለው አመሰግናለሁ። እሱን ደስ ያለው ነገር ቢያደርግ ደስ ይለኛል እና ይሄ ነው። እስቲ ከእናትየው ደግሞ አሁን እንስማ። እናትየው የሆነ ነገር ትበል እስቲ በእናንተ ነገር። እኔ የምለው ያው እሱ ደህና ትምህርት ቤት ደህና እንደ ልጆች አይነት እንደ እኩዮች አይነት የተሻለ ትምህርት ተምሮ የተሻለ ቦታ እንዲደርስ ምኞቴ ነው። ግን የሆነ ነገሮች ያው ትምህርት ቤትም የሆነ ቦታ የሚካሄደው ነገሩ ያው ጉዳት አለ። ያው እንዲያገኝ ነው እግዚአብሔር ለሱ እንትን በልና ያው ደህና ነገር ባይሆን ደስ ይለኛል። የተሻለ አይነት ተጫውቶ የተሻለ ነገር አግኝቶ እንትን ቢል እንደ እኩዮቹ ደስተኛ ሆኖ ባደግ ምኞቴ። ቤተሰብም እንዳለው ከሆነ ልጁ እንደ ልጅ ተጫውቶ አላደገም። የተሻለ ትምህርት ቤትም ተምሮ አላደገም። የተሻለ ምግብም ጠግቦ አልበላም። ይሄ ልጅ በደንብ ሳፖርት የሚደረግ ልጅ ነውና በደንብ ደግሞ ከሱ ፍላጎቱን እንስማ። ኦችንም ምን ቢያደርግላቸው ያስደስታል? ጥሩ ደረጃ እንደመውጣ ፈልጋለሁ። የቤተሰቦች ስራ ቢሰጥ ደስ ይለኛል። ጎበዝ። አንተስ ምን ቢደረግልህ ደስ ይልሃል? ጥሩ ትምህርት ቤት ጥሩ ደረጃ እንደመውጣ ፈልጋለሁ። ጥሩ ትምህርት ቤት መማር ነው የምትፈልገው? ጥሩ ትምህርት ቤት ተምረ ጥሩ ደረጃ ነው መድረስ የምትፈልገው? እሺ ያው እንደሰማው ነው የሱን ጥሩ ትምህርት ቤትና ጥሩ ደረጃ ደርሶ ነው መብቃት የሚፈልገው። ቤተሰብም ያንን ነው የሚፈልገውና ያው እስቲ የምናየው ይሆናል። እንግዲህ የቻናላችን ቤተሰቦች አዶናይ ከዚህም በፊት በተለያዩ የበጎ አድራጎት ስራዎች ላይ የሚታወቅ ብዙ ሰዎችን ከተለያየ ቦታ እያነሳ የተለያዩ ነገሮችን የሚያደርግ ወጣት ነውና ለዚህም ልጅ የገባውን ቃል እንደሚፈጽም እርግጠኛ ነን። ለልጁም መልካም ነገር እንዲገጥመው እየተመኘን የቤተሰቦቹንም የልጁንም ፍላጎት አዶናይ በሚችለው አቅም እንደሚያሟላም ተስፋ እያደረግን
ወደ ቀጣዩ የሰሞኑ አነጋጋሪ ጉዳይ ደግሞ እንሻገር። ከሰሞኑ የበረከት ሊስትሮና የሜሪ ቦንዳ ጉዳይ በማህበራዊ ሚዲያው ላይ በጣም ትልቅ መነቃነቅንና መነጋገሪያ ሆኖ የነበረ ጉዳይ ነበረ። እንግዲህ ሜሪ ቦንዳ ባቀረበችው ቻሌንጅ በረከት ሊስትሮ ተቀብሎ የፎሎወር ቻሌንጁን ከሞላ በኋላ የተሰጠኝ ሱቅና ሱቅ ውስጥ ያሉት እቃዎች ቻሌንጁን አያሟሉም በማለት ከሰሞኑ ማህበራዊ ሚዲያ ላይ ወጥቶ የተለያዩ መነጋገሪያዎችን ሲያደርግ ቆይቶ ነበር። እንግዲህ ይሄ ጉዳይ ከህግ አንጻርም እንዴት ይታያል የሚለውን ጉዳይ የህግ ባለሙያዎች የተናገሩትን ይዘንላችሁ መተናል። እናንተም ተመልክታችሁ በጉዳዩ ላይ ያላችሁን ሀሳብ አስተያየት በኮሜንት ሳጥን ውስጥ እንድታስቀምጡልን እየጋበዝናችሁ ወደ ቪዲዮ እንሻገር። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያ ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያየው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬም እጄን ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ
ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። ሰሞኑን የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ሕጉ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያያዘ ሀሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ትወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪባዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ሕግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ፣ እንዲህ አይነቱን ነገር ካደረግ፣ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች፣ ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት። የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ፣ ምንም እንኳን በውል ሕግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄ። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ሕግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሷ አክሴፕት አደረገ። ስለዚህ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ሕግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ የነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይ የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። በአደባባይ ቃል የምትገቡ ሰዎች፣ ቃል የገባችሁትን ሰዎች የሆነ ቦታ የሆነ ኮርነር ውስጥ ያለ አንድ ሰው ያላችሁትን ነገር ካደረገ ለዛ ሰው እንደ ቃላችሁ የመፈጸም ግዴታ እንዳለባችሁም ማወቅ አለባችሁ። ለዛሬ ያዝንላችሁ የማህበራዊ ሚዲያ አነጋጋሪ ጉዳዮች እነዚህን ይመስሉ ነበረ። በቀጣይ አነጋጋሪ ጉዳዮች እስከምንገናኝ ድረስ ቸር ቆዩን።